ሰላም ሰላም ያራችሁ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ ከእናትየዋ ጋር። ሰላም ጤና ይስጥልን እንደምን ናችሁ? ብዙዎቻችሁ ጠይቃችሁ ነበር ዌር ኢዝ ዩር ማዘር እናቴ የት ናት እያላችሁ ነበር። ስራ ስለሚኖርባት ነው ብዙ ጊዜ የማትገኘው። ያው ባላት ጊዜ እንግዲህ እኔ ዩኒክ የሆኑ ለየት ያሉ ነገሮችን ሞር ስለ ኤርትራ ይገልጻል ብዬ የማስባቸውን ነገሮች ከሷ ጋር ያጠናረግበታለን እንዲሁም አሳውቃታለሁ ማለት ነው። ዛሬ እንጀላችሁ መጣሁ። ያው ተምኔሉን አይታችሁት ነው የገባችሁት። ዛሬ ማሳይሽ በፊት ስለ ሳዋ በደንብ ነግሬሻለሁ። በደንብ እነሱ አብራርተውታል። ሁለተኛው ደግሞ ስለ ኤርትራ ካልቸር ብሔራት ምንድነው የሚሉት። ዛሬ ደግሞ ወደ ስፖርቱ ሄደን ኤርትራ በምን ትታወቃለች የሚለው በደንብ እናያለን። በደንብ ማለት ነው። ምክንያቱም እኛ በስፖርት ስንታው ትልቁ ነገራችን ሩጫ በዓለም ደረጃ የሚባለው በደንብ ፕሮሞት ተደርጓል ብዬ የማስበው በሩጫው ነው። ስለዚህ ኤርትራ በምንድነው የታወቀችው የሚለው በደንብ እናያለን። ቢኒያም ግርማ ይባላል። የሳይክል ተወዳዳሪ ነው። እንደ ኤርትራ ብቻ ሳይሆን እንደ አፍሪካ የመጀመሪያው ነው። እንደ እንቁ የሚታይ ነው። ብቸኛው ሰው ነው እሱ። ዓለም ላይ ብቸኛው ተወዳዳሪ ነው። የሱን ውድድሮች አሉ ከቲክቶክ ላይ ነው ፈልጌ ያመጣኋቸው የተቆራረጡ። ምክንያቱም እንደምታውቁት የውጭ ቻናሎች ላይ ነው አብዛኛው የሱ ውድድሮች የተለቀቁትና ኮፒራይት ከባድ ነው የነሱ ለቻናል ይጎዳዋል። ለዛ ቆራርጬ አምጥቻለሁ። የተለያዩ ነገሮችን እያየን የነሱ ውድድሮች እያየን እያሳየሁሽ እንግዲህ በደንብ ስለነሱ እናውቃለን ማለት ሞር ደግሞ እናንተ ስለ ኮሜንት ላይ ነገሩ የኮሜንት ስለማነብላት ለሷ ያላችሁንም ፍቅር እንዲሁም ስለ ቪዲዮ እንደገና ነው የተሳሳትኩትም ነገር ካለ ኮሜንት ላይ በደንብ አብራሩልን ማለት ነው። ወደ ቪዲዮ እንገባ። ቢኒያም ግርማ ማለት ይሄኛው ነው። ኦኬ በደንብ ማለት ነው። ወደ በኋላ ፊቱን በደንብ አሳይሻለሁ። ግርማ ገባ የሚገርም ይጨረገው እሱ ነው። ሙሉ ቪዲዮ ለብቻሽ አሳይሻለሁ ማለት ዩቲዩብ ላይ ስላለ በኋላ ላይ በደንብ አሳይሻለሁ። አሁን ግን የተቆራረጡትን ነው ማሳይሽ በደንብ። በጣም ተወዳጅ ነው። በጣም ኤርትራ ላይ ጨራራሱም የሚገርም ቆይ በደንብ ታያለሽ። እጅ አሰጥቶ ነው የሚያሸንፈው ለቆታለሽ። ያው በደንብ ማለት እሱ ይሄው ነው። ነጮችም አሉ የሀገሩን ባንዲራ አዎ ታደስ ድሮስ ገደና የመጀመሪያው ውድድር ነው። እና ምንድነው መሰለሽ ሌላው ደግሞ እንደ አፍሪካ የመጀመሪያው ሳይክል ተወዳዳሪ ነው ዓለም ላይ ማለት ነው። አሉ ግን እዛው የተያዙ ናቸው። ዓለም ላይ የወጣው ብቸኛ ሰው እሱ ነው። ብዙ ሪከርዶችን ሰባብሯል። በእጁ በጣም ብዙ ነገሮችን ማለት እንደ አፍሪካ እንደ ኤርትራ ያው ይኮሩበታል። በጣም እንኮራበት ነው። እኛ ደግሞ እንደ አፍሪካውያን በጣም እንኮራበት ምክንያቱም የመጀመሪያው የአፍሪካ ተወዳዳሪ ነው። ብዙ ታሪኮችን የሰራ ነው። እንደዛው ብዙ ሪከርዶችን የሰባበረ ነው። እና አፍሪካዊ አትሌት ተብሎ በብዛት የሚጠራው ራሱ አፍሪካዊ ኤርትራዊ ተወዳዳሪ ተብሎ የሚጠራው ራሱ ሰው ስለዚህ እኛንም ይመለከታል ማለት ነው። እሱ አይሽ ኬት አፈትልኮ እንደሚወጣ ይሄን ውድድሩን በኋላ ሳይሻል ሙሉ ውድድሩ አይሽ ከዚህ ጋር ነው ላይሽ እዚህ ጋር ይሄ እሱ ቢጫ እንዴት እንደሚወጣ ታያለሽ። በጣም ነው ችሎታ የሚገርም አይሽ ይወጣ ነው አይሽ ወጣ ይሄ ማለት ነው አሸነፈ። እዚህ ጋር እንደዚህ ሁሌም ሶስተኛ ወይ አራተኛ ወይ እንደዛ ይሄድና መጨረሻ ላይ ግን ኬት እንደምትመጣ አታውቂም። በቃ ኬት እንደምትመጣ አታውቂም። ጣሊያን ሚላን ነው ቢኒያም ግርማ አፍሪካን ሳይክሊስት ነው። ኤርትራን አፍሪካን ሳይክሊስት ነው። እሱ ማለት ይሆነ አራተኛ ላይ ዘና ብሏል። አሁን እንዴት የሆነ ታይም ላይ ይቀየርባቸው በቃ የሚጠሩት ራሱ ቢኒያም ግርማ ነው። በቃ እሱ እኮ አራተኛ ላይ ነው ግን ያውቁታል።
ይኸውልሽ ነው እዚህ ጋር እነዛም ፈርተውታል እያዩት ነው ከሆነ የሀገር ሰው ነው ወጣ ቆይ እንትን የሆነ ታይም ላይ ነው ልውጥ ነው ያው ጀመረ ቢኒያም ግርማይ ነው እንዴት ነው የሚገርመው አይሾ እንዴ ያረጋት ነው የሆነ ነገር እኮ እንደሚል ነው ማለት አይሾ ከት እንደወጣ ይኸውልሽ ሲያልፋቸው ነው ታወቃቸው እነሱ ራሱ ከሱ ጋር ተወዳድሮ ሁለተኛ መውጣት ራሱ በራሱ አንደኛ እንደመውጣት ነው ታክቲኩ ምናምን በቃ ችሎታው ይለያል በጣም እኮ ለዚህ እኮ ነው ከሱ ጋር እንዲህ አይነት ሰው ጋር ተወዳድሮ ሁለተኛነትን ማግኘት ራሱ አፍሪካ ሁሌም አፍሪካን ተብሎ ነው የሚጠራው በቃ እሱ ውድድር ላይ ማለት ነው የአፍሪካ ጀግና ነው እንደዛ ነው ብዙ አይታወቅም ማለት ከአፍሪካ ሄደው እንደዚህ ይሰሩ ጥቁሮች አሉ ቢኖርም ግን ወይ ጥቁር አሜሪካውያን ናቸው ወይ ደግሞ ዜግነታቸውን የቀየሩ በአውሮፓ ሀገሮች የሚጠሩ ናቸው እንጂ ቀጥታ ኤርትራዊ ተብሎ ወይም አፍሪካዊ ተብሎ የሚሄድ የለም የመጀመሪያው ነው እሱ ይሄኛው ነው ያልኩሽ ቅድም እጅ አሰጥቶ ያልኩሽ ይሄ ነው ኮፒሬት እንዳይዘል ድምፁን ለቀነስ እንዲህ ይለዋል ራሱ በኋላ ማለት ነው የምር እጅ ይሰጣበት አይደል የከዋለ ያለው ማለት ብሎ ያቀተዋል በኋላ ይሄ አጎንብሶ በቃ እጁን አይሾ በቃ አለቀ ጀግና በጣም ሳይው ይገርመኛል የዛኛው ፉክክር እኮ በጣም ጎበዝ እኮ ነው ያራስኩ ያ በጣም እኮ ለዛ እኮ ያኛው ራሱ ተወዳድሮ ደረጃ ውስጥ መግባት በጣም ብሎ ሲያቀተው በቃ እጅ ይሰጣል ይኸውልሽ ርቀታቸውን አይ እሺ ቢኒ ኤራይ ትራይ ደስ ይላል እና አልቋል የዛሬ ቪዲዮአችን ይሄን ይመስል ነበር አይ በጣም ነው የማደንቀው በጣም ነው የማመሰግነው ደግሞ ይሄን መሰለ ነገር ስላሳየኸኝ ስፖርት እንደምወድ ታውቃለህ በተለይ ሩጫ ግድ ነው ስለነበርኩበት መሰለ ሯጭ ነበረች አልተሳካላትም እንጂ በጃ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር አይፈታ ዘና እንዳላችሁበት እንዲሁ ደግሞ ለየት ያለ ነገሩ ከሙዚቃ ውጪ በደንብ ስለ ኤርትራ ማወቅ አለባት ብላችሁ የምታስቡትን ነገር ከሷ ጋር ይዤ እመጣለሁ አንድ ቪዲዮ ልካችሁልኛል አይቻለሁ የአስመራ ጎዳናዎችን ማለት ነው አስመራ መንገዶችን ምናምን ጎዳናዎችን አስመራ ምን ትመስላለች የሚለው ነገር እናያለን አብረን በቀጣይ ከሷ ጋር በሱ ቪዲዮ እንመጣለን ሌላ ቪዲዮ ደግሞ እንሰራላችሁ ፈልጉት ሙዚቃ አልኩኝ ቪዲዮዎች ኮሜንት ላይ ንገሩኝ በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም ወዳችኋለሁ ባይ ሰላም سوغت كتبلي حاجوز زللي متاعي يرق اللواكتنات كمثلي تفسه في الشيخ بالي قرما تعدلي شوي مغصب قلل البلي شوبو اقاما شوبو اقاما شوبو اقاما شوبو
أقام شوي 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 أقام شوي 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 أقام شوي سوغت كتبلي حاجة زللي متاعي يرق لوقتنات كمسلي تفسه في الشقبلي قرما تعدلي شوي مغصب الهل البلي شوي شوي أقام شوي 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 أقام شوي